ለዘይት ይሁ እንግዲህ 0 ብር ከ99 5 ብር ጀምሮ 4 ብር ከ99 21 ብር ለዩ እዚህ ጋር ማንቸስተር ስንት ብር ነው 16 ብር ይኸው አሁን ይሄን ፌደራል ይፈልገዋል ፖሊስ ይፈልገዋል 5 ሊትር ዘይት 24 ብር ወንደላጤ ደሞ አለች እቺ ወንደላጤ የሆነ ዘይት ናት ሰላሚቱ ቤተሰቦች ዱባይ ላይ አለ የተባለና ርካሽ እቃ የሚገኝበት ሞል ላይ ነው ያለነው ዛሬ ርካሽ የሚባሉትን እቃዎች ቼክ እናደርጋለን ማለት ነው ተከታተሉ መጀመሪያ ስለጠማኝ የሆነ ነገር ልውሰድና እንጠጣና ምን እንጠጣ ፋንታ እንጠጣ እንሞክራ ፋንታ 1 ብር 50 ነው ሶ 1 ድራም 50 እንሂድ ያው ከፊት ለፊት የጉጉት አይኗን የጨፈነ እኔን ማየት ከብዷት እኔን ማየት ከብዷት አቤት ውበት ይሄ ምንድነው ይሄ ጉጉት ይባላል ይሄ ከጮኸ ሰው ይሞታል ይባላል እኛ ጋር እግዚአብሔርን የምሬን ነው ይሄ ከጮኸ መልካም ነገር አይመጣም ይባላል ማያማምሩ እግዚአብሔርን በጣም ነው የሚያማምሩት እሺ አሁን ፈጠን እያረኩ ነው ማሳያችሁ ይሄ እነዚህ በጣም ነው የሚያማምሩት ስንት ብር እንደሆነ ታውቃላችሁ ይኸውላችሁ አሁን 13 ብር ነው ይሄን የሚያክል ይኸውላችሁ አሁን የምንገኘው ጸጥ ያለ ቦታ ነው የመጀመሪያም ቭሎግ ስለሆነ በጣም እየተሸማቀቅኩ ነው እየሰራው ያለሁት ይሄ ነው ታውቃላችሁ ይሄ ነው የመጀመሪያም ስለሆነ ያን ያክል እያወራሁኝ አይደለም በቃ አንገቴ እንደዚህ እያረኩ ምናምን ነው የምሰራውና እኔ በጣም ኮንፊደንስ የሌለኝ ሰው ነኝ ኮንፊደንስ የሌለኝ ደግሞ ለምን እንደሆነ አላውቅም ለማንኛውም እነዚህ አረግ ምናምን እንውጣና ወደ ተሻለ ቦታ ደህና ነገር አሳያችኋለሁ ማለት ነው ኢንዲ ስታገባ አንገቷ ምናምን ታረጋለች ሀብል አለ እዚህ ጋር የጆሮ አለ የጆሮ እንደዚህ የሚጣበቀው ተበስታችሁ ሳይሆን የጆሮ የሚጣበቀው የወንዶች ከፈለጋችሁ ይኸውላችሁ እቺ ናት ይኸውላችሁ እቺ ተወጣና አሁን እኔ ለኔም ስለምፈልጋት ወስዳታለሁ 2 ብር ነው 2.50 ያ 2 ብር 50 የሚለጠፈው ሌሎችም አሉ እነዚህ ጋር ስለዚህ ከነዚህ ውስጥ አንድ ልውሰድ አንድ ወስዳለሁ አንድ ፈልጋለሁኝ እኔም ጆሮ ከምትበሳ ዝም ብለ ለጥፍ ከፈለክ ነው ኢምፖርታንት ነገር ከሆነ ሰው አሁን የምናየው የወንዶች በጣም ያባበዱ ቲሸርቶች እና የሴቶች ገራሚ ልብሶች አሉ ነገር ግን ዋጋቸው ስንት ነው ምናምን ለምትሉ ልጆች ማለት ነው ይውላችሁ ዋጋ እንደ እቃው ነው የሚለያየው እንደ እቃው አሁን ይሄ እቃ ይውላችሁ አሁን እቺ ቲሸርት ታምራለች የሆነ በቃ ማርያም ደስ ትላለች የሆነ ሰከና ያለው ወንድ አይነት የሚለብሳት ነገር ናት 12 ብር ልክ 12 ብር ብራዘሬ 12 ብር ናቸው አሁን እነዚህ እንግዲህ አሁን ደህና ቲሸርት ልፈልግና ላሳያችሁ ደህና ልብስ በደንብ ነው የሚያምረው ስንት ነው ታውቃላችሁ 21 ብር እግዚአብሔር እንዴት እንደምታምር ኦኬ ሶ ይኸውላችሁ አሁን ይኸው ወይንስ ዋንስ ነው የሚለው ወይንስ ዴይል ነበር ሶ ይኸውላችሁ እነሱ ይጠፉት ለማንኛውም እዚህ ጋር ይቀመጥ ይኸው እዚህ ጋር ማሊያ ምናምን አለ ባንደ የሚለው አላቅም ጃምበሪ አላቅም እኔ ግራ ገባኝ እንዴ አላክ 20 ብር ነው ይሄም 21 ብር ማለት ነው እንግዲህ እኔ ሳሳያችሁ ይሄ እስከ ቦክሰር ጭምር ነው ማሳያችሁ እዚህ ጋር አሁን ይሄ እንትን የጂም ልብስ ነው ይሄ 12.50 ይሄ የጂም ልብስ ይሄ እንደዚህ በቃ ለሚወጣጣው ቤት ለሚሆን ሰው ያስፈልጋል ቦክሰር ትፈልጋላችሁ ላሳያችሁ 10 ብር ነው ግን 6 ብር 4 ብር አለ እናንተ ኑ ልብሱ ጋር እንጨርስ መጀመሪያና ደህና ልብስ ሌላ ይሄው እዚህ ጋር እንደምታያቸው የማያማምሩ ልብሶች ነው ያሉት ገራሚ ልብስ ነው ያለው እግዚአብሔርን ጸዴ ናቸው ማርያምን ያው እንደዚህ ያለ ልብስ ይመቸኛል የሆነ ልሙጥ ነገር እዚህ ጋር ደግሞ ይኸውላችሁ ግራፊክ የሆነ ልብስ አለ እዚህ ጋር ይኸው የኒማር አለች የሆነች ልጅ ባለፈው አሲዛ ከኔ ጋር ማን ነው አልሽ የኒማር አለች እዚህ ጋር እንግዲህ ስንት ብር ነው መሰላችሁ 11 ብር ነው 11 ብር ልግዛው እንዴ የኒማር አድናቂ ነኝ እዚህ ጋር ደግሞ ማን ነው ያለው እዚህ ጋር ሞባፔ እቺ ጋር ደግሞ አለች የጎት ሜሲ
አያችሁ ይውላችሁ አሁን ሜሲ አንደኛ ላይ ነው ሁለተኛ ላይ ማን አለ ሮናልዶ ይሄ ማለት ምን ይመስላችኋል እዚህ ጋር ምን ይመስላችኋል እዚህ ጋር ሶስተኛ ላይ ፖርቹጋል እና የዓለም ዋንጫ አይ ቲንክ አሁኑ ነው የተቀመጠው ሶ ዋናው ደስ የሚል ነገር አገኘን እግዚአብሔርን ደስ የሚል ነገር አየሁት ምን እንደታውቃላችሁ እዚህ ጋር የሆነ ቫልዩ ያለው ነገር አየሁኝ እስካሁን በቃ እዚህ ሀገር ላይ ልብስ ምናምን አይታማምና አሪፍ ልብሶች አሉ እንግዲህ ርካሽነቱን ስታዩ ዋጋው ስለረከሰ ምናምን ውድ ነው በነገራችን ላይ ርካሽ አይደለም አንድ ሰው 1000 ምናምን እየተከፈለው እዚህ ጋር 20 ምናምን ብር አውጥቶ መግዛት ውድ ነው እግዚአብሔርን ውድ ነው ኑ እንሂዳው አሁን ደግሞ ይውላችሁ ቦብ ማርሌ ዋን ላቭ አሁን እነዚህ ልብሶች በብዛት ይውላችሁ ታውቃላችሁ ግራፊክስ አይ ቲንክ ግራፊክስ ያው የግራፊክስ ልብስ አንድ ናቸው ተገናኝ ነው እዚህ ጋር 21 ብር እዚህ ጋር ደግሞ አለ ማን ነው ይሄ 7 አፕ ቱፓክ አለ እዚህ ጋር ክሪስ ብራውን አለ ያው ክሪስ ብራውን ማይክላችን አለ ማይክል ጃክሰን በነገራችን ላይ ዳቦትን ስራ ሆ ምናምን ከኤዲስ ምናምን ይደረጋል ማን ነበረ ስሙ ኤሚኔም ማን ነው የሚለው ኤሚኔም እኔ አላውቀውም ያን ያህል ዘፈኑን አላውቀውም 50 ሴንት እዚህ ጋር አለ 50 ሴንት ይሄው እንግዲህ እንደምታዩቸው እዚህ ጋር እንዳለ 21 ብር ናቸው እንደዚህ ያለ ልብስ እዚህ ሀገር በኖርኩኝ ያዝብላል እግዚአብሔርን እኔ ግን አልኖርም እዚህ ሀገር እኮ እኔ መኖር መስሏችሁ ነው እዚህ ጋር ደግሞ ኬፖች አሉ ኬፕ ስንት ነው 12 ብር ከምናምን ነው እንግዲህ ሌላ ከዚህ ሞር ከነዚህ የተሻሉም ኬፕ ይኖራሉ እንደዚህ ዋጋውን አይታችሁ ከቅድም ጀምሮ እያልኩ ነው አይደለ ዋጋው ግን በጣም ውድ ነው እኔ ግን ገብቼ እዚህ ምናምን የሆነ ሰዎች ምናምን በብዛት እንትን ስለሚሉ ነው ርካሽ ነገር አንገዛ ምናምን ስለሚሉ ነው ርካሽ አይደለም ወንድ ልጅ አሁን ኢምፖርታንት አሁን እዚህ ጋር ይኸውላችሁ አሁን ይሄ 11 ብር ነው አሁን ይሄ ኢትዮጵያ ላይ ማለት ነው በጣም ይሄ ካርጎ ነው ምናምን ተብሎ የሚሸጠው በጣም ውድ ነው እኔ ስለማውቀው አሁን እነዚህ ምናምኖች ውድ ናቸው አሪፍ ነው የወንድ ልብስ ምናምን ጸድ ያለ የሴቶችም አለ አሳጋቸዋለሁ ነው ታያል እዚህ ጋር የሚታያቸው ይኸውላችሁ አሁን እነዚህ 5 ብር ናቸው እንዳለ እዚህ ጋር ያሉት ይኸው አሁን እነዚህ ሁዲ ነገር ነው ይኸው አጭር ሁዲ 5 ብር እንዳለ ዋጋቸው ደግሞ ይለያያል 3 ብር ምናምን 3 ብር አሁን ይሄ 3 ብር ከምናምን ነው ልክ 3 ብር ልብስ 3 ብር አባቴ የምትበላውን ብቻ አስብ እዚህ ሀገር ስትኖር በቃ እዚህ ጋር የ3 ብር ይሄ 3 ብር ይኸውልህ ሁለት ቲሸርት 3 ብር 6 ብር በል እዚህ ጋር ደግሞ 5 ብር 10 ብር 15 ብር 4 ልብስ ገዝተህ ትገባለህ ምግብን ለምን እንደዚህ አይረክስም ለፖስቸር ነው ተምኔል ነው በጣም ደሃ የሆኑ ሀገሮች ኳስ ይወዳሉ ይባላል እና እናንተ ኳስ የምታውቁ ከሆነ የኛ ሀገር ደሃ ናት ማለት ነው አይደለም እንደዛ ይላሉ እኔ አይደለም ያልኩት እንግዲህ ይኸው በሎጎ ማወቅ እችላለሁ እኮ ሎጎውን እያየሁ እዚህ ጋር ቸልሲ አለ እዚህ ጋር ማንቸስተር አለ ይኸው እዚህ ጋር ማንቸስተር ስንት ብር ነው 16 ብር እዚህ ጋር ቸልሲ አለ እዚህ ጋር ቸልሲ ስንት ብር ነው 15 ብር አሁን ይኸውላችሁ ቪዲዮውን ማጠራጠር ለማድረግ እና ደግሞ እናንተም እንዳይሰለቻችሁ አሁን ጂንስ ቦታ አንዱን ብቻ ነው የምናየው ዋጋ ይኸውላችሁ በብዛት አሁን እነዚህ አካባቢ ያሉት ጂንሶች ርካሽ ናቸው ርካሽ ስላችሁ በጣም ትንሽ ብር አይደለም 20 ብር አሁን እዚህ አካባቢ ያሉት 20 ብር ናቸው አሁን እዛ ጋር ያየናቸው 11 ብር ከምናምን ናቸው እዚህ ጋር እንደምታዩት ያው ጂንስ በቃ ማክሲመም ስትመጡ እዚህ ቤት ስትመጡ በተለይ ይዛችሁ መጣት ያለባችሁ በቃ ልብስ ለመግዛት ምናምን 3 ብር ይዛችሁ መጣችሁ ልብስ ትገዛላችሁ 5 ብር ይዛችሁ መጣችሁ ሁለት ልብስ ትገዛላችሁ ብዙዎቻችን የማናቃት አንድ ሲስተም አለች ኑ ላሳያችሁ እቺ ይኸውላችሁ እቺ ቲቪ እንዳትመስላችሁ አሁን እናንተ ምናምን እንዴ ተች ይሰራል ምናምን አላየሁም ተች ሲሰራ አሁን ለምሳሌ ይኸውላችሁ አንድ ዕቃ እናመጣና ከዚህ ጋር የፈለጋችሁትን ዕቃ እንደዚህ ትይዙና ምን ታረጋላችሁ እቺን ኪውአር ኮድ እንደዚህ የምትበራ ዕቃ ያለች አያችሁ ነይ ካሜራማን ይኸው አያችሁ እዚህ ጋር ይሄኛው እንደውም ፕራይስ አያመጣም ይሄኛው እዚህ ጋር ሌሎቹ ግን ፕራይስ ያመጣል ይሄ ፕራይስ አላመጣም እዚህ ጋር ዝም ብሎ ስካን እንትኑን ነው ያመጣልን ሌላ ሴቶች ልብስ ቦታ ነው ያለ ነው ማለት ነው እንግዲህ የሴቶች ልብስ ቦታ እንግዲህ ማየት ብቻ ነው በቃ ዋጋውን መገመት አይጠበቅባችሁም 15 ብር 20 ብር ነው ከዛ በታች በቃ ምናልባት 3 ብር አለ በዚህ በኩል ሻርፖች ምናምን
3 ብር ምናምን ያሉ ልብሶች አሉ። አሁን እነዚህ ልብሶች አሁን ይችኛዋ ይኸውላችሁ 7 ብር ምናምን ናት። በቃ ከ20 ብር የሚበልጥ ልብስ የለም። ከ20 ብር የሚበልጥ ልብስ የለም። በቃ እንደምታዩት ይኸው አይ ቲንክ ምን እንደሆነ አላውቅም። ከ20 ብር የሚበልጥ ልብስ የለም። እኔ አንድ እቃ ወይም የሆነ ነገር ሰርቄ ቦጣ ለምሳሌ የሆነ ነገር ይዤ በኪሴ ምናምን በወጣ እሱን ነገር አሳያቸዋለሁ። መጨረሻ ላይ አንድ እቃ ይዘን ብንወጣ አሁን ሰርቀን የቀደሙ ያያችኋት እቺ እንትን ነው የጆሮ ጌጧ የገዛኋት ማለት እሷን ይዤ ኪሴ አድርጌ በወጣ ምን ይፈጠራል? ማንም ይይዝ? እንዴት ነው የሚከታተሉ? በካሜራ ብቻ ነው ወይንስ ካሜራ ነው የሚከታተለን አይደለም የሚለውን በደንብ አሳያችኋለሁ። ኑ በደንብ አብራራላችኋለሁ ማለት ነው። አሁን የሴቶችን እዩትና እንመለሳለን። ይኸውላችሁ እዚህ ጋር የሴቶች ቀጭቋ ጫማ አለ። ይኸውላችሁ እዚህ ጋር የሴቶች ቀጭቋ ምናምን ነገር አለ። ሁለተኛ ነገር ደግሞ እዚህ ጋር ደግሞ ይኸውላችሁ የወንዶች ጫማ አለ ከ5 ብር ጀምሮ 4 ብር ከ99 ጫማ ነው ግን አይደለ? ጫማ ነው። እዚህ ጋር ሲሊፐር አለ። ኖ ይኸውላችሁ ደህና ነገር ላሳያችሁ። እኔ አሁን ከርካሹ ልጀምርላችሁ ብዬ ነው። ርካሽ የሆነ ደስ ይላል በሚለው እዚህ ጋር 7 ብር ነው አንድ ሲሊፐር። እንደምታዩት እዚህ ጋር አንድ ሲሊፐር እንግዲህ እኔ ልክ እንግዲህ በኢትዮጵያ እናንተ ምቱት። እዚህ ጋር ያለው እንግዲህ 7 ብር ነው ሁሉም። አው ዋናው ኢምፖርታንት ነገር ከስክስ እዚህ ጋር ከስክስ አለ። ይኸውላችሁ አሁን በብዛት ይኸውላ አሁን ይሄን ፌዴራል ይፈልገዋል፣ ፖሊስ ይፈልገዋል። ስንት ብር እንደሆነ ታውቃላችሁ? 21 ብር ፌዴራል። በኩል የህፃኖችና ከዚህ በኋላ ደህና ነገር አሳያችኋለሁ። 21 ብር በብዛት እዚህ ሀገር ተመሳሳይ ነው ዋጋችሁ ታውቃላችሁ፣ ተመሳሳይ ነው። ይሄ እንግዲህ የመጀመሪያችንን ቭሎግ ስለሆነ አንዳንድ ነገሮች ምናምን ማስተካከል ያለብን ነገሮች ሊኖሩ ይችላሉ። እንግዲህ እንደምታዩዋቸው እነዚህ ዋጋቸው አንድ አይነት ዋጋ ነው ያላቸው። ይሄ 5 ብር ይሄ 7 ብር ምናምን የሚባል ነገር የለም። 21 ብር ነው 21 ብር ነው 21 ብር ነው። ሰውዬ 21 ብር ነው ተብለሃል። 21 ብር ነው። ይሄም ቅናሽ ምናምን የሚባል ነገር የለም። እዚህ ተከራክረህ ምናምን የምታወጣው ነገር ዋጋ ምናምን የለም። እንዴት ነው የምታደርጉት ግን? በስመ አብ በወልድ 21 ብር እቺን የምትመስል ጫማ ግን ይሄ ጫማ ነው የሚደረግ ነገር ነው። እኔ ግራ ይገባኛል። እኔ ብቻ ይሁን የወንድ ልጅ ጫማ እኮ ኮምፈርት አለ የሆነ በቃ የሚይዝ ነገር ነው። ልክ እንግዲህ ርካሽ ከዚህ ከ21 ብር የሚረክስ ደግሞ እናያለን ካለ እንግዲህ ከለር አለ እንትን ናቸው ትንሽ የኮምፈርት ምናምን ነገር አለ አይደለ? ይሆን እንደየሰው አለ። ኮምፈርት ለሚለብስ ሰው በጣም ሃይ ኮምፈርት ለሚጠቀም ሰው የሚሆኑ አሉ፣ የማይሆኑም አሉ። አሁን ለምሳሌ እዚህ ጋር በጣም ነው የሚያማምሩት። እግዚአብሔር ነው እኔ ሴት ነው ይሆነች ታምራለች ምናምን ነገርና በብዛት ዋጋቸው ተመሳሳይ ነው። 21 ብር 20 ብር ምናምን። አሁን ይሄ ሴት ተራ ነው። ይሄ የሴት ጫማ ምናምን የሚሸጥ ነው። አሁን ምን አልገዛው ይሄን ያስኩት። እንግዲህ አሁንም ደግሞ የምንገኘው የወንድና የሴት የህፃናት ባግ የሚገኝበት ቦታ ነው ያለነው። እነኚህንም ነካ እናርጋቸው እናያቸውና ከዛ እንሄዳለን። እንግዲህ ይሄ ባግ ስንት ብር እንደሆነ እስኪ ዋጋውን እንየው። ታምራለች፣ ደስ ትላለች። ጉጭ ሺት 30 ብር። አንቺ የህፃን ልጅ ባግ ግን የትም ሀገር ይወደዳል። አንቺ ያልኩ ደግሞ ማይ 30 ብር። ይሄ 30 ብር ነው። እንግዲህ የወንዶች ደግሞ ይሄ ግብዳ የትልቅ ሰዎችን እስኪ የወንዶች እላለሁ። ያም የወንድም የሴትም ይሆናል። ግን ይሄ 21 ብር በብዛት 20 ብር ምናምን ነው። በቃ እዚህ አይታችኋል። ይሄው አሁን ይሄ ባግ ኢትዮጵያ ውስጥ በጣም ውድ ነው። አይ ቲንክ እስኪ እኔም አንድ መውሰድ የምፈልገው ካለ ይሄው 21 ብር እዚህ ጋር ነው። 20 ብር ነው። ከ20 ብር ውጪ የለም። በቃ ኑ ተከተሉ። ሌላ ላሳያችሁ። ሌላ አስገራሚ ነገር ምን አለ? አሁን አስገራሚ ነገር ይሄ ትልቆቹም የትንሾቹ ነገር ናቸው ያቸው። አሁን አንድ ወንድ ልጅ እንደዚህ አሁን ከኔ ጋር ምናምን ሄዳ እንደዚህ ነው የማደርገው በብዛት ልግዛ አንድ እንደዚህ ምናምን ያቸው። እነዚህ 10 ብር 9 ብር ማለት ነው። ይሄ 9 ብር በኢትዮጵያ እንግዲህ እናንተ ስንት እንደሆነ ምቱት። እቺን ያረኳትን ነገር እዚህ ጋር በቃ ይሄ አሁን የቆዳ ነው። ይሄ ደግሞ ይሄው እዚህ ጋር 8 ከ99 እቺን ልመልሳት እንደ ቦታዋ። እንግዲህ አሁን የምታዩቸው ይኸውላችሁ አሁን የሴቶች ቦታ ነው ያለው በብዛት እንደዚህ እዚህ ጋር የምታዩቸው ይኸውላችሁ 6 ብር ስንት ብር መሰላችሁ? 7 ብር ምናምን ይላል። ይኸው 6 ብር ከ99 በብዛት እንደዚህ የምታዩቸው የሴቶች እንደውም በደንብ ይረክሳል። የሴት ልብስ ምናምን በጣም ነው የሚረክሰው። እንግዲህ የዛሬ ቪዲዮአችን እያለቀ ነው። አሁን የመጨረሻ ላይ ደርሰናል ማለት ነው። የሴቶች ልብስ ከ7 ብር ይኸው 4 ብርም አለ ወላ 4 ብርም አለ ወላ ይኸው ያራዳ ልጅ ይኸው የሴት ልብስ 4 ብር ከ99 7 ብር ከ50 6 ብር አለ። እዛ ጋር 2 ብር አለ።
የሁለት ብሩን ላሳያችሁ። የሁለት ብሩ ልብስ ምን እንደሆነ 2 ብር ከ99 ማለት 3 ብር ማለት ነው። 3 ብር ማለት ነው። እነዚህ ናቸው እዚህ ጋር የምታያቸው ነው። በቃ እንደዚህ ያለ ልብስ ከዚህ ደግሞ ሞር የሚረክሱም ይኖራሉ አላቅም። የሴቶች ባግ ቦታ ነው ያለ ነው ማለት ነው። ሶ ዝም ብዬ ሾፍ ላድርጋችሁና ባጭሩ ወደ ሌላ ቦታ እንሄዳለን። ካም ሌላ ደህና ነገር እንደው ካለ እዚህ ጋር ስንት ዋጋው ነው? አሁን ኢምፖርታንት ነገር ዋጋው ነው አይደለ? ዋጋ በቃ አሁን እዚህ አካባቢ ያሉት እንደዚህ እንዳለ እነዚህ ናቸው። 21 ብር ሙሉ ማለት ነው። እዚህ ጋር ያሉት እንዴት ነው 6 ብር ከ99 ይሄ ማለት 7 ድርሃም ማለት ነው። ሶ እንግዲህ ግላስ ምናምን ተራ እንደዚህ ምናምን ታዩት 7 ብር 6 ብር ምናምን ናቸው። አሁን ቅድም ላሳያችሁ የነበረውን ነገር አሳያችኋለሁ። አሁን ደግሜ ይኸውላችሁ ቅድም አልሰራም አይደለ? በኢንተርኔት ምክንያት ይሄኛው ነገር ይኸው እቃውን እንደዚህ ትይዙትና አሁን በብዛት ስለማያችሁ ነው ስለማትጠቀሙበት ነገር ይኸው ከስር ሊንክ ስታደርጉት እዚህ ጋር ብሩን ይጽፍላችኋል። ለማንኛውም ይኸውላችሁ አሁን ይችን አይተናል። ይኸውላችሁ አሁን ጋይስ እዚህ ጋር አሁን የምታዩት እንዳለ ይሄ አሁን ምግብ ነው ብላችሁስ ይታያችኋል። አሁን እዚህ ጋር የምታዩቸው በምን ምግብ ናቸው? ይኸው ኮንትን ነው የሚመስለው ኮረኮንቺ ነገር ማርያምን ከልቤ ነው። ምግብ ነው። አሁን ቸኮሌት ነው ደግሞ ስንት ብር ነው የሚሸጠው? 9 ብር ነው የሚሸጠው። እዚህ ጋር ደግሞ በወልቅ አለላችሁ በጎልድ አለላችሁ። አሁን ይሄ እናንተ ወርቅ ነው ብላችሁ ታስቡ ትችላላችሁ። ነገር ግን ይሄ ምግብ ነው፣ ጣፋጭ ምግብ ነው፣ ጣፋጭ ቸኮሌት ነው። እዚህ ጋርም ይኸው እዚህ ጋር ምግብ ነው ቢባል አሁን ይሄ እናንተ ብታገኘው ምንድን ነው የምትለው? አሁን ይሄን ቤት ወስደህ አትክልቱ ላይ ከጎን ታደርገዋል እንጂ ምግብ ነው ብዬ አላስብም ይሄን ነገርና ይሄ ራሱ በቃ ሳንቲም ነው የሚመስለኝ እኔ እግዚአብሔር ምን በቃ ጭራሽ በጣም የሚገርመው በጣም አስገራሚ ነውና እንግዲህ ቴክኖሎጂያ እንግዲህ በጣም እየዘመንን ነው። አሁን ያለነው ቸኮሌት ተራ ነው፣ ቸኮሌት ናቸው። በሌላ ቪዲዮ እንግዲህ እነዚህን ደግሞ መጣበታለን። እዚህ ሀገር የማይሸጥ ነገር የለም በቃ አይደለም የማይሸጥ እኛ ጋር እንኳን አንበላውም። ኧረ ነውር ነው ይሄን ነገር ማመሸጥ፣ ኧረ ነውር ነው ይሄን ነገር መሸጥ በእናታችሁ ምናምን የሚባልበት ሀገር ነው ይኖር ነው ታውቃላችሁ። ከዚህ የማይሸጥ የለም። ዳቦ ቆሎ፣ ፍንዶ ቆሎ ምናምን ቆሎ በቃ ይዩት በቃ ይሄው ምግብ ላይ ነው እንትን 1 ብር ምናምን እዚህ ጋር ብታዩት የማይሸጥ ነገር የለም። እኛ ጋር ነውር ነው በቃ። አሁን እንደው አንድ ሱቁ ረበስማ አምቦልድ ነው እዚህ ጋር እንዳለ 1 ብር ናቸው እንደዚህ የምታያቸው። ሶ በቃ ይሄ ምግቦች በብዛት አሁን 1 ብር ነው። ዘይት ተራ ደርሰናል። አሁን የመጀመሪያ ሁሉም ሰው ኢትዮጵያ በቃ በጣም የምንቸገርበት ዘይት ነው አይደለ? ዘይት ይኸው እንግዲህ 0 ብር ከ99 እንግዲህ አሁን ዘይት ነው ዘይት አይደለም። አሁን የዚህ ዋጋ አይ ቲንክ ይሄ ይመስለኛል ይሄ የሚበላ ነገር ነው። እንደዚህ ፍልቅቅ ተደርጎ ይበላል። ለዛ ነው አሁን ዘይት አይደለም፣ የዘይት ዋጋ አይደለም። የዘይት ዋጋ እና ያለን አሁን ዘይት ስንት ገባ እናቴ? ዘይት ስንት ገባ እዚህ ሀገር? ዘይት ከዚህ ሀገር ልላክልሽ የኔ እናት። አሁን ዘይት እዚህ ሀገር ይኸውልሽ፣ አሁን ይሄ ዘይት እናቴ ስንት እንደሆነ ታውቂያለሽ? 14 ብር ነው ይኸውልሽ፣ 13 ብር ከ99 ነይ። ይሄ ዘይት ምን እንደሆነ ባላቅም የኔ እናት ብልክልሽ ዘይት ከዚህ ሀገር ደስ ይለኛል። 13 ብር አለ። ይሄ ደግሞ እናቴ የጭቃው ይሁን የምን ይሁን አላቅም፣ የጭቃው አይደለም 12 ብር ከ99 ብር ነው። ምን ይሻላል ወገን? ምን ይሻላል? እዚህ ጋር ደግሞ 14 ብር አለ። ሌላ ወንድ ላጤ ደግሞ አለች። እቺ ወንድ ላጤ የሆነ ዘይት ናት። ወንድ ላጤ ነው የሚጠቀማት። አንተ እንደው መግዛት አልቀረ ለምን ትልቁን አገዛም? እንደው ዝም ብለህ ትንሿን። ኦኬ አሁን ደግሞ 3 ሊትር ዘይት 21 ብር 20 ብር ከ99 3 ሊትር ካን ዩ ኢማጂን? እርካሽ ነው እኮ አይደል? እንግዲህ በኢትዮጵያ ስንት እንደሆነ መቱት እናንተ። ያው ዘይት 3 ሊትር ዘይት እስኪ 5 ሊትር ነው መሰለኝ ይሄኛው 24 ብር። 5 ሊትር ዘይት 24 ብር። ኳሊቲ ይለያያል እንግዲህ ምን አይነት ኳሊቲ እንዳላቸው ብቻ 24 ብር ምናምን 25 ብር ነው። አሁን ዋና ኢምፖርታንት ነገር ምን እንደሆነ ታውቃላችሁ? እዚህ ሀገር ላይ ቅመማ ቅመም እንደምታዩት ነው። የምን ቅመም መሰላችሁ? አሁን የቀይ ወጥ ቅመም ምን እንውሰድ? አሁን ቆንዶ በርበሬ ምን ይሁን አላውቅም። ቅመማ ቅመም ተራ ነው ብቻ ለሴቶች እንተው። እስካን አድርጉት ሴቶች። ምን አለ ሌላ? ምን አለ? አጃ ምናምን አለ። አጃም በቃ አለ ብቻ እንደምታዩት ነው። ቦሎቄ ያለ እዚህ ጋር ምስር፣ የኔ እናቴ ምስር ስንት እንደሆነ ታውቂያለሽ? እዚህ ምስር ይሄ አሁን 10 ብር ነው። ይሄ 1 ኪሎ መሰለኝ 1 ኪሎ ነው። 1 ኪሎ ነው
ድፍን ምስር 10 ብር 1 ኪሎ ድፍን ምስር 10 ብር። ይሄ አተርክክ ነው። አተርክክ 11 ብር። ሽምቡራ የምትሉ ሰዎች ሽምብራ ነው የሚባለው 10 ብር ነው። ይሄም እዚህ ጋር ደግሞ ምን እንደሆነ አላውቅም፣ ብቻ ይሄኛው አላውቅም። ይሄ ማሾ የሚባለው ምርት ነው እንዴ እናንተ? ማሾ ታውቃላችሁ? ማሾ እኛ ኢትዮጵያኖች የማናውቀው ነገር ምን አለ? አትክልት ወይም ዘር ምናምን የእህል ማለት ነው። የእህል ዘር እኛ የሰው ዘር ነው የምናውቀው በብዛት። ትኩረታችን እሱ ላይ ነው። ያው ጋይስ እንግዲህ ጨርሰን ወተናል ማለት ነው። አሁን በደንብ አሳያቸዋለሁ። አሁን ታክሲ ልንይዝ ነው፣ ሰው ወደ ቤት ነው የምንሄደው ማለት ነው። እንግዲህ ከዚህ በኋላ ያለውን ነገር በሌላ ቪዲዮ እንገናኛለን ማለት ነው። ይመቻችሁ። ፒስ አውት